እሺ ውድ የሀገሬ ልጆች ዛሬ ደግሞ ቪላ ቤት ይዤላችሁ መጥቻለሁ። በቡለኬት ማለት ነው፣ በጭቃ ሳይሆን በቡለኬት የተሰራ ቤት ይዤላችሁ መጥቻለሁኝ። እንግዲህ ቡለኬት የምትፈልጉ ውድ እህቶች ማለት ነው ይሄን ቤት ይዤላችሁ መጥቻለሁኝ። አብራችሁ ተከታተሉ ማለት ነው። ሀባይቢ ፊላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ኩንፈየኩን ዩቲዩብ ተከታታዮች ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የመጣሁት ቪላ ቤት በቡለኬት የተሰራ ማለት ነው። ጭቃ ቤት ሳይሆን ቪላ ቤት ነው። በጣም የሚያምር ቤት ነው፣ የሚሸጥ ነው ማለት ነው። ሀባይቢ ፊላ እንግዲህ እዚህ ጋር እንደምታዩት ኩሽና አለች ማለት ነው። ማለት ጭሳጭስ ነገር ከፈለጋችሁ ይሄ ግቢው በጣም የሚያምር በጣም ውብ ነው ማለት ነው። እንግዲህ ይሄ ቪላ ነው፣ በጣም ቆንጆዬ ቤት ነው፣ የሚሸጥ ነው ማለት ነው። ዋጋውንም የምነግራችሁ ይሆናል። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው ውዶችዬ። እና ኢትዮጵያ ያለን እህት ወንድሞቻችን ይሄው ቻናሌ ቫይነር አልወጣልኝም። ስለዚህ ላይክ ሼር ሰብስክራይብ ግን አድርጉልኝ ማለት ነው ውዶች። ላይክ ሼር ሰብስክራይብ ስታደርጉልኝ ቫይነር ይወጣልኛል ማለት ነው። እና እንግዲህ እንደምታዩት እዚህ ጋር እየገባሁ ነው ማለት ነው ወደ ውስጥ። እዚህ ጋር እንዲበራለው ውስጥ በጣም ብዙ ክላስ አለው። ኪችን አለው፣ ሽንት ቤት፣ ሻወር ቤት እንዳለ በቃ ሁሉ ነገር የተሟላለት ነው። ጅምሰን ምናምን ደግሞ እየሰሩት ነው ማለት ነው። ገና አላለቀም። ጅምሰን ቦርድ እየተሰራ ነው። በጣም ነው የሚያምረው የምር በቃ ከሰሩ አይቀር ከጭቃ ቤት እንደውም እንደዚህ በቃ ስርት አድርጎ ግልግል የዘላለም በቃ ስኖሩበት አይፍር ምን አይል ማለት ነው። አንዳንዴ በጭቃ ቤት ብዙ አመት እንደክማለን። በዚህ በቡለኬት ቤት ግን ሰርተን አነስም ብትል ሁለት ክላስ ለምን አትሆንም? ቡለኬት በቃ ጽድት ብላ ተተሰራች በቂ ናት ማለት ነው። ምክንያቱም የዱንያው ነው ነገ ጧት ጥለነው የምንሄደው ነገር ስለሆነ ትንሽ ነገር ሰርተን ግን ጽድት ያለ ነገር ቢሆን እመርጣለሁ ማለት ነው። ይሁንና ግን ጭቃ እንትን ይላል ሳይሆን ግን ምርጫ ማድረግ ቡለኬት ነው። ዋጋው ምናምን ያው ነው የምር በቃ ትንሽ ነው የሚለያየው ማለት ነው። ትንሽ ቢለያይም እንደዚህ ቡለኬት ስርት አድርገን የሆነ በቃ ላሚሯችን ለሁሉ ነገራችን እንደዚህ የጭቃ ቤት ብዙ ነገር ይፈጃል ማለት ነው። ቡለኬቱ ትንሽ ሊወደድብን ይችላል፣ ግን ከጭቃ ቤት ደግሞ ቡለኬት ቤት ለሁሉም ነገር ለእድሜውም ብዙ አመት ምናምንም የዘላለም በሉት ማለት ነው። እና ይሁንና ጭቃ ቤትስ ምን አለን የምትሉ እህቶች አላችሁ። ሁላችንም አረብ ሀገር ያለን እህቶች በብዛት ጭቃ ቤት ነው የምንሰራው። ይሁን ለከይር ነው። ግን እኔ ምርጫዬ አሁን ላይ ቡለኬት አድርጌው በነበር አንድ ክላስም ሆነ ወይ ሁለትም ሆነ ቡለኬት አድርጌ በነበር ብያለሁ ማለት ነው። ይሄ እንደዚህ ሻወር ቤት ነው፣ ሴራሚክ ምናምን ይደረግበታል ገና። ይሄ ሻወር ቤት ነው ማለት ነው ውዶችዬ። እንደውም በደንብ እየቀረስኩላችሁ አይደለም ምን እንጃ ብቻ እኔ በጣም ነው ወላሂ የሚያምረው። የኮርኒሱ ገና ማብሪያት ምናምን አልገባበትም፣ ግን በጣም ነው የሚያምረው ማለት ነው። ሀባይቢ ፊላህ ይሄ ምናምን በጣም ነው የሚያምረው። ኮርኒሱን ነው እያሳየኋችሁ ያለሁት። ብቻ ያምራል እላችኋለሁ ውዶችዬ። ኢንሻአላህ ይሄን ቤት የት ነው ካላችሁ ደግሞ ጊምባ ነው ማለት ነው። ጊምባ ነው። ስልክ ቁጥሬን አስቀምጥላችኋለሁ መግዛት ለምትፈልጉ ማለት ነው። ኢንሻአላህ ስልክ ቁጥሬን ማስቀምጥላችሁ ይሆናል። በዛ ስልክ ቁጥር ገብታችሁ ማናገር ትችላላችሁ። አገናኛችኋለሁ ማለት ነው ውዶችዬ። እና ይሄን ይመስላል እንግዲህ በጣም ቆንጆ ቤት ነው። ብዙ እንደውም ወደ ላይ ያደረኩትኝ በደንብ አልቀረጽኩትኝ መሰል እንጂ በጣም ብዙ ክላስ ነው ውስጡ ማለት ነው። ሻወር ቤት፣ መኝታ ቤት፣ ልጆች መኝታ ቤት፣ ሳሎን በቃ ጸዳ ፍክት ያለ ቤት ነው ማሻአላህ ማለት ነው። እና ይሄን ይመስላል እላችኋለሁ ሀባይቢ። ከሰራው የቀር እንዲግድ እንደዚህ ሳራ አድርጎ እንደዚህም ስላችሁ ደግሞ እዛ እድሜያችሁን ጨርሱ ማለት አይደለም። የሰው ልጅ ተብቃቅቶ ነው የሚኖረው። በትንሽ ነገር ገብታችሁ ደግሞ አገራችሁ ላይ የሆነ ነገር የቤት በብዛት ነገ ያልቃል ተነገ ወዲያ ያልቃል እያልን እድሜያችንን ነው የምናባክነው ማለት ነው። ምክንያቱም እቺ አጭር ህይወት ናት ዱንያው ነው። ስለዚህ ደግሞ ለዱንያ ብዙም እንትን ማለት የለብንም። መተን የራሳችንን ህይወት መኖር አለብን ማለት ነው ሀባይቢ። እንግዲህ ድምጼ ግን እና ሀባይቢ ማለት ነው በመሃል
እንትን አልኩትኝና ይሄን ይመስላል እንግዲህ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ሀባይቢ ማለት ነው። አበረታቱኝ። ኢንሻአላህ ጥሩ ነገሮች ለእናንተ ማቀርብ ይሆናል ማለት ነው።